ባየ ጊዜ ፈነወ አቤኪ መልአኩ ብርሃናዊ ዘስሙ ገብርኤል መልአኩ ቅዱስ ገብርኤልን ልኮ ወደ አንቺ ሰደደ። መልአከ ጽልመት አለና ብርሃናዊ አለ። ተርታ መልአክ አለና ዘስሙ ገብርኤል አለ። ገብርኤል ማለት አምላክ ወሰብ እግዚእ ወገብር ማለት ነው። ጌታ መላእክትን ማእምራን ለባውያን ሕያዋን አድርጎ ፈጥሮ በጨለማ ተሰወራቸው። ስለምን ቢሉ ተመራምረው ይወቁኝ ብሎ። እነሱም መኑ ፈጠረነ ማይቴ መጻይነ ለሊነኑ በበርእስነ ተፈጠርነ ወሚመ እምካል ማን ፈጠረን ከወዴት ተገኘን ሲባባሉ ዲያብሎስ ከሁሉ አልቆ ሊቀ መላእክት ቅሩበ እግዚአብሔር አሐዜ መንጦላይት አድርጎ ፈጥሮት ነበርና ወደ ላይ ቢመለከት ድምፅ አጣ። ወደ ታች ቢያይ መላእክት እንዲህ ሲባባሉ ሰማ። እንደው ዝም ብዬ አምላክነቴን ለሌላ አሳልፌ እሰጣለሁ ብሎ እኔ ፈጠርኳችሁ ልበል ብሎ አሰበ። አስቦም አልቀረ ፈጣሪያችሁ እኔ ነኝ አላቸው። መላእክትም ማእምራን ለባውያን አድርጎ ፈጥሯቸዋልና በማዕረግማ ቢሆን እኛስ የበታቾቻችን ምን ነው መፍጠር በቻል ነበር፣ እንዴት እኔ ፈጠርኳችሁ ይለናል ብለው ፈጥረህ አሳየን አሉት። እፈጥራለሁ ብሎ እጁን ከእሳት ቢያስገባ ፈጀው። ዋይ አለ። ጌታ በህቡ ፈውሶታል። አፍአዊ አምላክ ቢሆን ነው እንጂ ውሳጣዊ አምላክ ቢሆንማ ምን ስታደርግ ነው ባለይ ነበር ብሎ አሰበ። ይህን ያሰበበት ልቡናው ተሰማው። በዚህን ጊዜ መላእክት ከሶስት ተከፍለዋል። እኩሌቶቹ ነው ብለዋል። እኩሌቶቹ ሀልወተ እግዚአብሔርን አላወቁም። እኩሌቶቹ ይሆን አይሆን ብለዋል። እኩሌቶቹ ዋሂድ ኦሙ መልአከ ሰላም ገብርኤል እንዲል ንቁ በበህላዌነ እስከ ንረክቦ ለአምላክነ ብሎ አምላካችን እግዚአብሔርን እስክናገኘው ድረስ ባለንበት ጸንተን እንቁም ብሎ ጸጥ ባደረጋቸው ጊዜ ሁራብ ስራ ለወለተ ኢያቄም ብሎት ነበርና ያ እንደደረሰ እንደተፈጸመ ለማጠየቅ ነው ያሉትን በጨለማ ጠቅሎ እንደ እምቧይ አንከብሎ እንጦርጦስ አውርዷቸዋል። ሀልወተ እግዚአብሔርን ያልመረመሩትን በአየር በትኗቸዋል። ይሆን አይሆን ብለው የተጠራጠሩትን በዚህ ዓለም በትኗቸዋል። ወይቤለኪ መልአኩም መጥቶ እንዲህ አለሽ፣ መንፈስ ቅዱስ ይመጽእ ላዕሌኪ መንፈስ ቅዱስ ያድርብሻል። ወኃይለ ልዑል ይጼልለኪ ኃይለ ልዑል ወልድም ከሦስቱ ግብራት ይከለክልሻል። ውእቱሰ ንጹም እነ ሰለስቱ ግብራት ዘውእቶሙ ዘር ወሩካቤ ወሰስሎተ ድንግልና እለ ስሩዓን በእጓለ እመሕያው ወእሙራን ቦሙ እንዲህ። አንድም መንፈስ ቅዱስ ይመጽእ ላዕሌኪ መንፈስ ቅዱስ ቢያድርብሽ ወኃይለ ልዑል ይጼልለኪ ኃይለ ልዑል ወልድ ሥጋሽን ቢዋሃድ አንድም ኃይለ ልዑል መንፈስ ቅዱስ ቢያድርብሽ መጻቤኪ ቃል እንዘ ይትፈለጥ ምዝናቡ አካላዊ ቃል ከአባቱ እሪና ሳይለይ ጸነስኪዮ እንዘ ይትጋባ ከምልአቱ ከርቀቱ ከባህሪው ሳይወሰን ታቁረ ውስተ ማኅፀንኪ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ በማኅፀንሽ ተወሰነ። እንዘ ያጽጽ በላዕሉ በሦስትነቱ ርባኤ ወይቱ የሰክ በታሕቱ በአንድነቱ ምንታዌ ሳይኖርበት አንድም እንዘ ያጽጽ በላዕሉ ሥጋ ለቃል ምልአተ አካል ምልአተ ክብር ሳይሆነው ወይቱ የሰክ በታሕቱ ቃል ለሥጋ ሕጸጽ አካል ሕጸጸ ክብር ሳይሆነው አደረ ውስተ ከርስኪ እሳተ መለኮት አልቦቱ ጥያቄ ወይ